በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ባገኘበት ቦታ ነገሩን የሚናገር ሰው በለቅሶ ቤት መሰንቆ እንደሚመታ ሰው ነው። ግርፋትና ተግሳጽ ሁልጊዜ ብለህ ያደርጋል። ሰነፍ ሰውን የሚያስተምር ሰው የተሰበረ ገልን እንደሚጠግን ሰው ነው። የተኛ ሰውንም ከጽኑ እንቅልፍ እንደመቀስቀስ ነው። ለሰነፍ ሰውም የሚነግር በጽኑ እንቅልፍ ለተያዘ ሰው እንደሚነግር ነው። ነግረኸው ከጨረስክ በኋላ ምን ተናገርክ ይልሃል። ብርሃኑ አልፏልና ለሞተ ሰው አልቅስለት፣ አእምሮም ጠፍቶበታልና ለሰነፍ ሰው አልቅስለት። ከሞተ በኋላ አይመለስምና ለሞተ ሰው ታለቅስለት ዘንድ አግባብ ነው። ከመቱ መኖሩ ይከፋበታልና ለሰነፍ ሰው በሕይወት ሳለ አልቅስለት። ሰዎች ስለ ሞተ ሰው 7 ቀን ያለቅሱለታል። ለሰነፍና ለኃጢአተኛ ሰው ግን በሕይወት ዘመን ሁሉ አልቅስለት። ከሰነፍ ሰው ጋር ነገርን አታብዛ። አእምሮ ከሌለው ሰው ጋር አትሂድ፣ ወደ መከራም እንዳትገባ። አንተም በእርሱ ስንፍና እንዳትነቀፍ ተጠበቅ። ከእርሱ ራቅ፣ ሰውነትም ታርፋለች ይቀልሃልም። በእርሱም ስንፍና አንተ የምትጎዳው የለም። ከሐረር የሚከብድ ምን አለ? ሰነፍ ከመባልስ የሚከፋ ምን አለ? ከሰነፍ ሰው ጋር ከመኖር ጨውና አሸዋ ብረትንም ብትሸከም ይሻልሃል። ማገሩ ያማረ በግንብ የታሰረ ቤት በምድር መናወጥ እንደማይፈርስ በብልህ ሰው ምክር የጸና ልቦናም እንዲሁ ነው። ቅጥሩም ለዘላለም አይወድቅም። በአዋቂ ሰው ምክር የጸና ልቦናም በግድግዳ ላይ እንዳለ ያሸዋ ምርግ ነው። በነፋስ ፊት ያለ ገለባም ነፋስ በነፈሰ ጊዜ እንደማይቆየው ያለ አዋቂ ሰው ሀሳብም ያስፈራ ሰው ቢኖር በማይቆም በፈሪ ሰው ልቦናም ዘንድ እንዲሁ ነው።